ፊልሙ የሚጀምረው አና በተባለች አንድ ልጅ ባላት ሴት ነው። በዚህ ቀን አና ሊዊ የሚባል ትልቅ ልጅ ያለው ቪስኮት የተባለ ሰው ልታገባ ነው። በበዓሉ ወቅት የቪስኮት እህት ፈርናንዳ የምትባል ሴት ወደ አና ሴት ልጅ ቀረበችና እናቷ አና ከጫጉላ ሽርሽር እስክትመለስ ድረስ ለጥቂት ቀናት ከእሷ ጋር እንደምትቆይ ነገረቻት። ከዚያም ቪስኮት፣ ሊዊ፣ አና እና ሴት ልጇ የመታሰቢያ ፎቶዎችን ለመነሳት ይሰበሰባሉ። አና በሰርጓ በጣም ደስተኛ ነች። ከዚያም በኋላ አና እና ባለቤቷ ቪስኮት ወደ ቤት ተመልሰው መደነስ ይጀምራሉ። ነገር ግን ወደ ሮብ መቃብር በሚወስዳቸው ከቪስኮት ጓደኞች በአንዱ ፕሮግራማቸው ይስተጓጎላል። ምክንያቱም ደግሞ ቪስኮት የመቃብር ዘራፊዎች ቡድን መሪ ስለሆነ ነው። ይህ በእንዲህ እንዳለ ሌዊ ወደ ቤቱ ተመልሶ አናን እዚያ ሲያገኛት ይገረማል። ምክንያቱም ለጫጉላ ሽርሽር ወደ ፓሪስ የሄዱ መስሎት ነበርና። አና ፈገግ ብላ ወደ ቤቱ ተቀበለችው እና ከፓሪስ ምን ማምጣት እንዳለባት ጠየቀችው። ሌዊ ምንም እንደማይፈልግ ነገራት። ይህ በእንዲህ እንዳለ መቃብሩን ከሚዘርፉት ሰዎች አንዱ ፖሊሶች ሲመቱ አይቶ በፍጥነት ከቦታው ሸሹ። በኋላ ቪስኮት ወደ ቤት ይመለሳል። ከሚስቱ አና ጋር የጠበቀ ግንኙነት ነበረው። እናም በሚቀጥለው ቀን ወደ ፓሪስ እንደሚጓዙ ነገራት። ከዚያም አና ሴት ልጇን ፈርናንዳ ጋር ተተዋትና ሊዝናኑ ወደ ፓሪስ ይጓዛሉ። ከጥቂት ቀናት በኋላ አና ስለ ልጇ ስለተጨነቀች የጫጉላ ሽርሽራቸውን ሲያጠናቀቁ ከፓሪስ ተመለሱ። አና ለፈርናንዳ ስጦታ ሰጠቻት እና ፈርናንዳ ጥሩ የጫጉላ ሽርሽር እንዳሳለፈች ጠየቀቻት። አና ፓሪስ ቆንጆ ናት፣ ነገር ግን ቪስኮት ትንሽ እንግዳ ባህሪ ያሳየ ነበር በማለት ትመልስላታለች። በተመሳሳይ ጊዜ ቪስኮ ልጁን ሊዊን የጎበኘውና ብዕር እንደ ስጦታ ሰጠው። በኋላ አና ስለ ፓሪስና ስለ ጫጉላ ሽርሽር ከሚጠይቋት የመንደሩ ሴቶች ጋር ተቀምጣ በጣም ጥሩ እንደነበረ ትነግራቸዋለች። ነገር ግን በተመሳሳይ ጊዜ ቪስኮትና ሌዊ ሲከራከሩ ይሰማሉ። ምክንያቱም ሌዊ የወይን ጋሪውን ባለመጫኑ ነበር። ይህም የዴሊቨሪ መዘግየት ፈጥሯል። ቪስኮት ኃላፊነት የጎደለውና የማይጠቅም ይለዋል። አና እና የሰፈሩ ሴቶች ሲሰድበው ስላዩ ሌዊን ይሸማቀቃል። እቤት ውስጥ አና ባለቤቷ ሌዊን በሌሎች ፊት እንዲያሳፍርና ይልቁንም እንዲያስተምረው ተነግረዋለች። ቪስኮት ግን ሌዊን በዚህ መንገድ መምከር ተጠያቂነት እንዲሰማው ያደርገዋል ብሎ ስለሚያም እንዳትጨነቅ ይነግራታል። በሚቀጥለው ቀን ቪስኮት ወይን ለማቅረብ ወደ ሌላ ከተማ ይጓዛል። ለአናም 3 ቀን እንደሚቆይና እሱ በማይኖርበት ጊዜ ቤተሰቡን መንከባከብ እንዳለባት ይነግራታል። ቪስኮ ይህን እንዳያደርግ ቢከለክለውም ሌዊ አጎቱን ሊጎበኘው ይሄዳል። አጎቱ ከሰርጉ በኋላ አባቱ እንዴት እንደሆነ ጠየቀ። እናም ሌዊ ደህና ነው ሲል መለሰ። በኋላ አና ምሳ በማዘጋጀት ላይ እያለች ሌዊ ወደ ቤት ተመለሰ። ምግብ እንዲበላ ጠየቀችው። እሱ ግን ከጓደኞቹ ጋር መብላቱን ይናገራል። አና ሳያስፈልግ እንዳታበስል ውጪ ሲበላ ማሳወቅ እንዳለበት ነገረችው። ከዚያ በኋላ አና ወደ ልጇ ክፍል ሄደች፣ ግን እዚያ ታጣታለች። ከዚያም ወደ ሌዊ ክፍል ስትሄድ ልጇ በአልጋ ላይ ጋደም ብላ ሌዊ ታሪክ ሲያነብላት አገኘቻት። አና ልጇ የውስጥ ልብስ ብቻ ስለለበሰች ወደ ራሷ ክፍል እንድትሄድ ነገረቻት። ከ2 ቀናት በኋላ ቪስኮ ወደ ቤት ተመልሶ ከአና ሴት ልጅ ጋር ተቀምጦ ያሳየናል። ይህ በእንዲህ እንዳለ ሌዊ ከአና ጋር መጽሐፍ በምታነብበት የአትክልት ስፍራ ተቀምጦ የምታነበውን ይጠይቃታል። እሷም ለልጇ ያነበበውን ታሪክ እንደሆነ ነገረችው። ሌዊም ፈገግ ብሎ ስታነብ ይመለከታታል። ብዙም ሳይቆይ ቪስኮ ከአና ሴት ልጅ ጋር ይጫወታል እና በድንገት ከፊት ለፊቷ መጥፎ ቃል ተናገረ። ይህም አናን ያበሳጫታል። ቪስኮም ይቅርታ ጠይቆ ከቤት ውጭ ምሳ ሊጋብዛቸው ወሰነ። አና ግን ትንሽ ተበሳጭታለች። በዚያ ምሽት ቪስኮ መቃብሮችን ለመዝረፍ ከቡድኑ ጋር ወጣ። ሌሎቹን ለማንም እንዳይናገሩ በማዘዝ ቪስኮ ያገኘውን ጥንታዊ ሐውልት ይዞ ይሄዳል። በማግስቱ የሰፈሩ ልጆች ሐውልቱን ለማየት ጠየቁት። ቪስኮ ተናደደ። እናም አና ለማን እንደተናገረች ጠይቃት። እሷም ልጆቹ ከእህቱ ጋር ሲያወራ ሰምተው ሊሆን እንደሚችል ተናገራለች። ሌዊ አባቱ መቃብር መዝረፍ እንዲያቆም ነገረው። ነገር ግን ቪስኮ በመናደድ ክርክር ይጀምራሉ። አና እነሱን ለማረጋጋት ትሞክራለች። ነገር ግን ሌዊ ቤቱን ለቆ ይሄዳል።
በዚያ ምሽት ቪስኮ አናን ጠርቶ በማለዳ ለተፈጠረው ነገር ይቅርታ ጠየቃት። በማግስቱ ሌዊ ከጓደኞቹ ጋር ወደ ባህር ዳር በሄደበት ክርስቲና የምትባል በግልጽ የምታፈቅረው ልጅ ከሩቅ ትመለከተዋለች። በዚያ ምሽት ሌዊ በዛፍ ላይ እንደተቀመጠ አና ከታች ሆና እያነበበች ነበር። ሌዊ ወደ ዛፍ እንድትቀላቀለው ጋበዛት፣ ነገር ግን እሷ አልተቀበለችም። እሱም እንደ ጓደኛ ወይስ እንደ ቤተሰብ የምታይኝ ብሎ ይጠይቃታል። እንደ እንጀራ ልጄ ነው የማይ ብላ ትመልስለታለች። ሌዊም እንደ እህት እንደሚያያት ይናገራል። አና ስለ መጀመሪያ ፍቅሩ ሌዊን ጠየቀችው እና እሱም ያጎቱን ልጅ እንደወደዳትና ነገር ግን ፍቅሩን ፈጽሞ እንዳልገለጸላት ይናገራል። አሁን ማንን ይወድ እንደሆነ ጠየቀችው። ሌዊ ግን በመሳቅ ያረሳሳታል። በማግስቱ ቪስኮ ዕቃዎችን ሊያደርስ በሄደ ጊዜ አና ከመንደሩ ሴቶች ጋር በመጫወትና ውሃ በመረጫጨት ትዝናናለች። እሷም በአጋጣሚ ሌዊ ላይ ውሃ ተረጫለች። ከዚያም እሱ ተቀላቅሎ አብሯት ደስ የሚል ጊዜ ያሳልፋሉ። ብዙም ሳይቆይ ቪስኮ በከባድ ዘረፋ መያዙን የሚገልጽ ዜና ደረሳቸው። አና እና ሌዊ እስር ቤት ሊጠይቁት አብረው ሄዱ። ቪስኮ ስለ ወንጀሉ ምንም ማስረጃ ስለሌለ በአንድ ወይም በሁለት ቀን ውስጥ ከእስር እንደሚፈታ እርግጠኛ ነው። ሌዊ ከአጎቱ እርዳታ እንደሚጠይቅ ለአባቱ ይነግረዋል። ነገር ግን ቪስኮ ወንድሙን እርዳታ ከመጠየቅ ይልቅ ሕይወቱን ሙሉ በእስር ቤት መቆየት እንደሚመርጥ በመናገር ፈቃደኛ እንዳልሆነ ያሳየዋል። ቪስኮ ከእስር ቤት ለማምለጥ ፖሊሶችን ለማታለል ማቀድ ይጀምራል። አና በሁኔታው በጣም አዝናለች። አና ወደ ቤቷ በሚወስድ አውቶቡስ ወጣች እና ቤት ስትደርስ ትልቅ ድግስ ሲደረግ አገኘች። ሌዊን ስታይ ድግሱ ምን እንደሆነ ጠየቀችው። ሌዊም ልደቱ እንደሆነ እና ጓደኞቹን ሁሉ እንደጋበዘ ነገራት። እሷም አባቱ እስር ቤት እያለ የልደት ድግስ ሲያደርግ ባሳየው ባህሪ ተናደደች። በበዓሉ ላይም ለመሳተፍ ፈቃደኛ አልሆነችም እና በክፍሏ ውስጥ ትቀራለች። ከበዓሉ በኋላ አና ሌዊ ቤቱን እንዲያጸዳ ትረዳዋለች። ከዚያም መቀራረብ ጀመሩ። ሌዊ ለአና የፍቅር ስሜት ማዳበር ይጀምራል። በማግስቱ ሌዊ አና ከአንድ እንግዳ ሰው ጋር ስትናገር አየ። ማን እንደሆነ ሲጠይቅ አና ሰውየው ቪስኮ ከእስር ቤት እንዲወጣ የሚረዳው ሰው እንደሆነ ገለጸች። ሌዊ በውስጡ አባቱ እንዳይፈታ እየቋጠረ ነው፣ ምክንያቱም እሱ በሌለበት የተመቻቸ ጊዜ እያሳለፈ ስለሆነ። በማግስቱ አና ከዓይኑ ላይ የሆነ ነገር ለማስወገድ ለመርዳት ወደ ሌዊ ክፍል ሄደች። ሌዊ ወደ እሷ መቅረብ እሷን መነካካትና የፍቅር ሙድ ውስጥ ያስገባት ጀመር። አና በፍጥነት በተፈጠረው ነገር ተጸጽታ ከእርሷ እንዲርቅና እንደገና እንዳይነካት ነገረችው። አባቱ እስኪመለስ ድረስ ወደ አክስቱ ቤትም እንዲሄድ ጠየቀችው። ሌዊ ግን እንደወደደችው ያምናል። በኋላ ሌዊ ከጓደኞቹ ጋር ወደ ባህር ዳርቻ ሄደ። ከእርሱ ፍቅር የያዛት ልጅ ክርስቲና እስክትቀርብ ድረስ ብቻውን ተቀምጧል። ሌዊ መጀመሪያ ላይ አና እንደሆነች አስቦ ነበር፣ ግን ክርስቲና መሆኗን ሲያውቅ ብቻውን እንድትተወው ጠየቃት። ከዚያም ሌዊ ወደ ቤት ተመልሶ ለአና ልብስ ለመቀየር ብቻ እንደመጣና ቤቱን ለዘላለም እንደሚለቅ ነገራት። አና ሐዘን ስለተሰማት ወደ ክፍሉ ሄዳ ግንኙነታቸውን ቀጠሉ። አናም ስለ ባሏ ቪስኮ መርሳት ጀመረች እና ከልጁ ሌዊ ጋር ሕይወቷን ቀጠለች። አንድ ቀን አና እዚያ እያለች ሌዊ ወደ ኩሽና ይገባና እሷን መነካካት ጀመረ። በዚያን ጊዜ ክርስቲናም ገባች። እሷም ሌዊን ስለወደደችው ጽጌረዳ ልትሰጠው ነበር። ሌዊ እና አና ሲያዩዋት በመንደሩ ውስጥ ላለው ሰው ስለ ግንኙነታቸው ልትነግር ትችላለች በማለት በጣም ፈሩ። ሌዊ የመንደሩ ሰው ክርስቲናን እንደማያምናት በመንገር አናን አረጋጋት። ብዙም ሳይቆይ አና ወደ አማቷ ሄዳ ሁሉንም ነገር ተናዘዘች። ከቪስኮ ልጅ ጋር ግንኙነት ስታደርግ መቆየቷን እንዲሁም በእሷና በሌዊ መካከል የሆነውን ሁሉ ገለጸች። ደግሞም ለባሏ እውነቱን ለመናገር እንደምትፈልግ ጭምር። አማቷ ቪስኮ ካወቀ በቤተሰቡ ውስጥ ብዙ ችግር እንደሚፈጠር በማስጠንቀቅ ምንም እንዳትናገር ትመክራታለች። ብዙም ሳይቆይ ቪስኮ ከእስር ቤት ተለቀቀ። ወደ ባህር ዳር ሄዶ ክርስቲናን እዚያ አገኛት። በኋላም እሱ መፈታቱን አስመልክቶ ድግስ ወደ ተደገሰበት ወደ ቤቱ ይመለሳል። አና እና ሌዊ ተጨንቀዋል፣ ምክንያቱም ቪስኮ እንግዳ በሆነ መልኩ እያያቸው ስለሆነ ነው። በዚያ ምሽት ክርስቲና ስለ ግንኙነታቸው ነግራው ይሁን አይሁን ግልጽ አይደለም።
አና ሌዊ ሲተኛ ከተመለከተችው ኋላ ግንኙነታቸውን ለማቆምና ከቪስኮ ጋር ትዳሯን ለመቀጠል ወሰነች። በመጨረሻም ሌዊ ወደ ሰራዊቱ ተቀላቅሎ ሲና የምትባል ሴት አገባ እና ከአና ጋር ያለውን ግንኙነት ረስቶ ከሲና ጋር አዲስ ሕይወት ለመጀመር መረጠ። ፊልሙም በዚህ መንገድ ያበቃል። ስለተመለከታችሁኝ አመሰግናለሁ። ላይክ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ቪዲዮ እንገናኝ። እስከዚያው መልካም ቆይታ። ቻው።